ሰላም ቤተሰቦች ኤክሴልን ሰብስቲቱት የሚያደርግ አዲስ ኤአይ ይዤላችሁ ቀርቤያለሁ። ኳድራቲክ ኤአይ ይባላል። እንግዲህ ከኤክሴል በምን ነው የሚሻለው የሚለውን እዚህ ላሳያችሁ ሞክራለሁ። እዚህ እንግዲህ እዚህ ጋር ፊቸሮች አሉ። ለምሳሌ ናቹራል ላንጉዌጅ ኩዌሪስ ኳድራቲክ ኤአይ የስ ፓወርድ ባይ ኤአይ ነው። ኤክሴል ሊሚትድ ነው። ፓይቶን እና ኤስኪኤል ኢንቴግሬሽን ኔቲቭ ሰፖርት ነው። ኳድራቲክ ኤአይ ኤክሴል ሪኳየርስ ኤክስተርናል ቱሎች ፓወር ኩዌሪ እና አዲንስ ይፈልጋል ማለት ነው። ዳታ ሳይንስ ሬዲ ኳድራቲክ ኤአይ የስ ነው። ዲዛይን ፎር ዳታ ሳይንቲስት ኤክሴል ኖት ኦፕቲማል ፎር ኮምፕሌክስ አናሊሲስ ኮምፕሊት አናሊሲስ አይሆንም ማለት ነው። ኤክሴል አውቶሜትድ ወርክ ፍሎው ኳድራቲክ ኤአይ ቢልት ኢን አውቶሜሽን ኤክሴል ሪኳየር ማክሮስ VBA ሞደርን ኮላቦሬሽን ጊት ስታይል ቨርዥን ኮንትሮል ሪል ታይም ነው። ኤክሴል ሊሚትድ ኮላቦሬሽን አንለስ ዩዚንግ OneDrive ክላውድ ቤዝድ always updated yes ኳድራቲክ ኤአይ ኤክሴል ዴስክቶፕ ቨርዥንስ ሪኳየር ማኑዋል አፕዴት ይፈልጋል ማለት ነው። ኤክስቴንሲቭ ዊዝ ኮድ ኢዚሊ ኤክስፓንዴብል ዊዝ ኮድ ኤክሴል ላይ ሲሆን ኮምፕሌክስ ስክሪፕቲንግ ይፈልጋል። ኳድራቲክ ኤአይ እንዴት መጠቀም እንደምችል ብሎ እናያለን ማለት ነው። ስለዚህ ኳድራቲክ ኤአይ ስፕሬድሺት ይላል። ይሄ ኢንተርፌስ ይመጣላችኋል። ከዛ እዚህ ጋር ኦፕን ኳድራቲክ የሚል አለ። ኦፕን ታረጋላችሁ። ኢሜይላችሁ ሎጊን ታረጋላችሁ። ስለዚህ አሁን ኒው ልበለው ኒው ፋይል ልክ ኒው ፋይል ብላችሁ ስትከፍቱ ይሄ የኤክሴል ኢንተርፌስ ያመጣላችኋል። ሌፍት ፋይል ላይ ሴፍታት አለ። እዚህ ጋር የምትፈልጉትን ጥያቄ እንዲሰራላችሁ የምትፈልጉትን ጠይቃላችሁ። እዚህ ጋር የምትጠይቁበት ነው። እዚህ ጋር ዳታ የምታስገቡበት ነው። አፕሎድ ማድረግ ትችላላችሁ። ለምሳሌ ከኤክሴል አንድ የተዘጋጀ ቲፒካል ኤግዛምፕል ላስገባ። ይሄ ሺት ፎር ኳድራቲክ ኤአይ ላስገባ። ኦፕን ኦኬ ይህንን አስገባሁለት። እዚህ ጋር ሴልሶች አሉ። እዚህ ጋር ሴልስ አማውንት አለ። ፕሮዳክት 1 ሴልስ አለ። ፕሮዳክት 2 ፕሮዳክት 3 ፕሮዳክት 4 እንዲሰራልኝ የፈለኩትን ጠይቅ እችላለሁ ማለት ነው። እዚህ ጋር ጠይቃለሁ። ለምሳሌ እዚህ ጋር ያዘጋጀኋቸው ጥያቄዎች አሉ። ጠይቃለሁ። ሾሚ ዋት ፕሮዳክት ሶልድ ሞስት። ይህን ካልን በኋላ አጣራው እነዚህ ዘ ሞስት ሴልስ እነዚህ ናቸው። ኢንቴል 28,000 ሳምሰንግ 22 ሰማራይዝ አድርጎ ሰጥቶኛል። እዚህ ጋር ሌላ ጥያቄ ሾሚ ዘ ፐርሰንት ሶልድ ፕሮዳክትስ ዘ ሞስት ቶታሉ አስቀመጠልኝ። ሌላው መጠየቅ የፈለግኩት ሾሚ ቶታል አማውንት ጌይንድ ፍሮም ሴልስ ኦፍ ዘ ፕሮዳክት ዩዚንግ ዩኒት ፕራይስ ፎር ላፕቶፕ ዚስ ዋን ፎር አይፎን ዚስ ዋን ፎር ሳምሰንግ ዚስ ዋን ኤንድ ፎር ኢንቴል ዚስ ዋን ብዬ የጠየቁት። በዚህ መልኩ እንግዲህ እዚህ ጋር እንደምታዩት ዩኒት ፕራይስ የለውም ማለት ነው። ለእያንዳንዱ ዩኒት ፕራይስ አስገብቶ ቶታል እንትኑን እንዲሰጠኝ ነው የፈለኩት ማለት ነው። ኦኬ ቶታል ሴልስ ላፕቶፕ ይሄ ነው። ደምሮ ዩኒት ፕራይስ 100 አረጋ 1.6 ሚሊዮን ሽያጭ ያለው ማለት ነው። አይፎን 1.2 በማድረግ ቶታል ሴልሱ በዚህ መልኩ ሰጠኝ ማለት ነው። ስለዚህ በጣም ሰፖርቲቭ የሆነ ያለው ሴልስ በቻርት መልኩ እንዲሰጠኝ ጠየቁ። በቻርት ስራልኝ አልኩት። ሬቬኑ ባይ ፕሮዳክት ብሎ ላፕቶፕ፣ አይፎን፣ ሳምሰንግ፣ ኢንቴል ብሎ በዚህ መልኩ ቶታል ሬቬኑ ሰጠኝ ማለት ነው። ኤንድ ቶታል ሴልስ ባይ ፕሮዳክት ቶታል ሴልስ ደግሞ በዚህ ዩኒት አለ። ቶታል በዚህ መልኩ በቻርት ሰጥቶኛል ማለት ነው። በጣም ጊዜያችንን የሚያካልለን ፕላትፎርም ነው። እንድትጠቀሙበት እመክራለሁ። ስለነበረን ቆይታ በጣም አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽ እንዲሆን አድርጉልኝ። አመሰግናለሁ።